የኢትዮጵያ ሀገራዊ ምክክር ኮሚሽን የቆመለትን ዓላማ በተሰጠው ጊዜ ባለማጠናቀቁ ተጨማሪ የአንድ ዓመት ጊዜ እንደተሰጠው ይታወቃል። ኮሚሽኑ በተሰጠው ተጨማሪ ጊዜ በሀገሪቱ በጸጥታ ችግር ምክንያት የአጀንዳ ማሰባሰብ ሂደት ያላካሄደባቸው ክልሎች ተደራሽ ለማድረግ እየሰራ ይገኛል። በዚህም በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 ቀን 2017 ዓ.ም የሚደረገውን ቆይታ በተመለከተ በባህር ዳር ከተማ ለጋዜጠኞች መግለጫ ተሰጥቷል። በመግለጫው ወቅት ለተነሱ ጥያቄዎች ማብራሪያ የሰጡት ኮሚሽነር ዮናስ አዳዬ ኮሚሽኑ ለትጥቅ አንጋቢዎች ባደረገው የንመካከር ጥሪ ምላሽ እንዳላገኘ ገልጸዋል። ቀጥተኛ የሆነ መልስ በግሩፕ መጥተው አራትም አቅጣጫ ያሉት እንዲህ አድርገናል ከዛሬ ጀምሮ እንደዚህ አብረን እንነጋገር የሚባለው ነገር ኦፊሻሊ ለሀገራዊ ምክክር የደረሰን ነገር እስካሁን እየጠበቅን ነው። ነገር ግን በጣም ተስፋ አለን። አዎንታዊ አመለካከቶችን ይዘን ነው የምንንቀሳቀሰው። ዴፊኒትሊ ቅርብ ጊዜ እናሳውቃቸው ብለን ተስፋ እናደርጋለን። ወካይነቱ ሪፕሬዘንቴሽናል ምን ያህል በዚህ አይነት ሁኔታ የመጡትን ሰዎች የሚያቀርቡት ሀሳብ ምን ያህል ወካይ ሊሆን ይችላል? ተግዳሮቶች ውስጥ ምንድን ናቸው? 3 ናቸው። የመጀመሪያው አሉታዊ አስተሳሰብ አይሆንም፣ አይቻልም፣ አይደረግም። ሁለተኛው በቃላት ደረጃ በተለይም በተለያዩ ቦታዎች የሚረጩ መርዞች ህዝብን ከሚያቀራርቡ ይልቅ የሚያራርቁ ሆኖ ያገኘናቸው ምንም መሰረት የሌላቸው ከመሬት ግን በየቦታው የሚረጩ እነዚያ ሀሳቦች። ሶስተኛው በመሬት ላይ የሚደረጉ አንዳንድ ጊዜ ያልታሰቡ አጋጣሚዎች በተለይም ግጭቶች። ክልሉ አሁን ላይ ያለበት የጸጥታ ሁኔታን በተመለከተ በአጀንዳ አሰባሰብ ስርዓቱ እንዲሁም በታማኝነቱ ላይ በውጪ ከተለያዩ አካላት ጋዜጠኞች ጥያቄ ቀርቧል። ኮሚሽነር ዮናስ በክልሉ የሚገኙ የተወሰኑ ወረዳዎች ሲቀሩ በተቻለ መጠን በተወካዮች አማካኝነት አጀንዳ መሰብሰብ እንደተቻለ አሳውቀዋል። አክቲቭ ግጭት ካለባቸውም አካባቢዎች በነገራችን ላይ ቀደም ሲል የተዘረዘሩ ወረዳዎችን ስም ቁጥር ሰምታችኋል። ከያኔ 8 አሁን ከአራቱ በስተቀር ከሁሉም ተካፍለ ከ267ቶቹ ውስጥ አካሄዳችን እንዴት ነበረ? ሀገራዊ ምክክሩ የሁላችንም የጋራ ስራ ስለሆነ እዚያውም ደግሞ ከኛ ጋር አብሮ ይሰሩ የነበሩ የተባባሪ አካላት ብዛት የሚታወቁት የምትሰሙት ነው። ምክንያቱም አካሄዳችን ከታች ወደ ላይ ሀገር በቀል እውቀትን መሰረት ያደረገ አካባቢውን መሰረት ያደረገ ከላይ ወደ ታች የሚጫን ሳይሆን ከታች ወደ ላይ በዋናነት ስለሆነ ከነሱ ጋር በመተባበር ነው። ግጭቶቹ ባሉበትም አካባቢ እዚያው ህዝባችን እንኳን አለ ዲስቶርትድ የሆነ ኢሜጅ ነው ያለው። ልክ ህዝባችን እንዳለቀ በጦርነት አይደለም። በአጠቃላይ እንደ ሰላም ተመራማሪም ተማሪም ሰላም ምን ጊዜም አንጻራዊ ነው። አክለውም የማህበረሰቡ ሀሳብ በሚወከልበት መንገድ እየተሰራ እንደሆነም አብራርተዋል። 132 ወይም 3 ሚሊዮን ህዝብ በአካል አይገኝም። ነገር ግን የ133ቱም ህዝብ ስሜት፣ ሀሳብ፣ አመለካከት፣ ጥያቄ እነዚህ እንድንጸባረቁ፣ እንዲወከሉ፣ እንዲካተቱ ጥረት እናደርጋለን። እየተደረገም ነው ያለው። በአሁኑ ሰዓት ከተለያዩ አቅጣጫዎች ማግኘቱ ላይ ስለሆነ በሀሳብ ውክልና ላይ ስለሆነ ግለሰብ ተገኘ አልተገኘ ብቻ ሳይሆን መገኘቱ እጅግ አስፈላጊ ነው፣ በጣም ጥሩ ነው። ነገር ግን ባይገኙም እነሱን ሀሳብ የሚወከልበት መንገድ መሻት ነው ለኛ ትልቁ። በምክክሩ ሂደት በመጀመሪያዎቹ 4 ቀናት በክልሉ ከሚገኙ 267 ወረዳዎች የተወጣጡ 10 የማህበረሰብ ወኪሎች በአጀንዳ ሀሳባቸው ላይ ውይይት እንደሚያደርጉ ተጠቁሟል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በሚያካሂደው የምክክር ሂደት ተወካዮቹ ምክክራቸውን የሚያካሂዱት በ3 ቡድኖች ተከፍለው ነው። የመጀመሪያው ቡድን ምዕራብ፣ ምስራቅና ሰሜን ጎጃም ዞኖች፣ የባህር ዳርና ደብረ ማርቆስ ከተሞች እንዲሁም የሰሜን ሸዋ ዞን ተወካዮችን የያዘ ነው። በእነዚህ ቡድን ተከፍለው የሚወያዩ ተወካዮች ኢትዮጵያ አሁን ላይ እንደ ሀገር መስተካከልና በሰፊው ውይይት ሊደረግበት የሚገባ በርካታ ችግር ያለባት ሀገር እንደሆነች አንስተዋል። በተጨማሪም ህገ መንግስቱን የተመለከተና የተለያዩ የአጀንዳ ርዕሰ ጉዳዮች ላይ እየተወያዩ እንደሆነ ለኢሳት ገልጸዋል። ከመሰረቱ ስንነሳ ህገ መንግስቱ ችግር አለበት። አንደኛው ዲሞግራፊው ላይ አከላሉ ላይ ጀምሮ ችግር ያለበት ነው፣ እያባላን ያለሱ ነው። ሁለተኛው በአመራር ደረጃ የተቀመጠው አካል የራሱን ጥቅም ለማራመድ እንጂ የህዝቡን ጥቅም አስቀድሞ እየሰራ አይደለም። እሱ ነው እያባላ ያለው። እኔ ያውቅልሃለሁ እኔ ቁሜልሃለሁ የሚለው አካል መሆኑ መምሩ አንስቷል። የደንበር ጉዳይ
ትልቁ እሺ ነው። ለኢትዮጵያ መንግስትም አሁን ትልቅ ፈተና የሆነው አማራ ላይ የተፈጠረው የመነሻው ትልቁ አንኳር ፍትሃዊ ሀብት ክፍፍል፣ ፍትሃዊ የስልጣን ክፍፍል፣ ፍትሃዊ አስተሳሰብ ችግር አለ ብለው ተነስተዋል። ህገ መንግስትን በተመለከተ ለህዝቡ ጥሩ መሪ ጥሩ እንትን እንዲመጣለት ህገ መንግስቱ እንዲሻሻል የሚያጣሉን አጉል ትርክቶችን እንዲፈታ ለዚህ ጉዳይ አጉል ትርክቶች ቀርተው የኢትዮጵያ ህዝብ ባንድ ተሰባስቦ ባንድ ጥላ ስር ሆኖ በሚፈልገው አማራጭ እንዲመረጥ፣ ሁለተኛ እንደገና ደግሞ የሃይማኖት እኩልነቶች በትክክል እንዲሰፍኑ አሁን እሱ ላይ የምናቀርበው ሐሳብ ትልቁ ነገር በተፈናቀልንበትም ይሁን አሁን በገባንበትም ቦታ ይሁን ቅድሚያ ሰላም ይንጣልን ነው። ሀገሩን እኛ እናገኘዋለን። ሰላም ከሆነ እንመለሳለን ወደ ሀገራችን። ተወካዮቹ መንግስት ጥያቄያችንን አልመለሰም ብለው ትጥቅ ባነገቡ አካላት ላይ ትኩረት በመስጠት እንዲሰራ ጠይቀዋል። ማህበረሰቡ በአገልግሎቱ ሊረካ የሚችለው በሰላም ነው። ስለዚህ አሁን ይሄ የሰላም የምክክር መድረኩንን ተቀብለው በውጭ ያሉ ወንድሞቻችን የተደራጁ የታጠቁ አካላት ለሚቀርብላቸው አጀንዳ ቀርበው ተወያይተው ተመካክረው በመመካከር ሐሳብን አስተካክሎ ሐሳብን በማስቀጠል ለሀገር ይጠቅማል የተባለውን ነገር ይዞ ጎጂ ነው ይሄ ውጤት የለውም አክሳሪ ነው የተባለውን ትቶ በሰላም በምክክር በመወያየት ሀገራችን ካሁን በፊትም እንዲህ አባቶች አጽንተው ያቆዩት በእንዲህ ነው በአፈሙዝ ብቻ ሳይሆን በመወያየት በመረዳዳትም ጭምር ስለሆነ መንግስትም እንደ መንግስትነት እንደ አባት ሆኖ እነዚህን የወጡ አካሎችን በተለያዩ ስብሰባዎች ላይ መኮነን ሳይሆን ምንድነው ችግራችሁ ብሎ አመኔታ ሰጥቶ ያነጋግራቸው ይግድ ይላል። የኔ ልጆች ናቸው፣ የኔ ሀብት ነው፣ የኔ ጉዳይ ነው፣ የዘመኑ የፈጣሪን ወንበር የተቀበልኩ እኔ ነኝ ብሎ መንግስት ዝቅ ብሎ ያመቻች አንዱ መልእክቴ ነው። ፋኖም እኛ በተዋጋን ቁጥር እኔ ስሞት የአማራ ህዝብ ይጎዳል ብሎ አስቦ ከግለኝነት ወጥቶ የተዘጉ ትምህርት ቤቶች፣ የወደሙ ንብረቶች፣ ወደፊት በኢኮኖሚ የደቀቁ የክልሉ መሰረተ ልማቶች አሳሳቢ ነው ብሎ በምክክር በሶስተኛ ወገን በዚህ መተማመን ካቃተ ጥሪ ማድረግ እንፈልገው በሶስተኛ ወገን ከልብ መንግስት ተሸነፈ አይደለም፣ ፋኖ ተሸነፈ አይደለም፣ ሸኔ ተሸነፈ አይደለም፣ ህዝቦቹን ወደደ፣ አገሩን ወደደ። አብዛኞቹ ተወያዮች በጥያቄ መልክ የቀረቡ አጀንዳዎች ምላሽ ያገኛሉ ብለው ተስፋ እንዳላቸው ለማወቅ ችለናል።